የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ንብረት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ የጀመረ መሆኑ በትናንትናው ዕለት ዘሀበሻ ዘግቦ ነበር። ይህ እጅግ ዘግናኝ የሆነውና ከፍተኛ የማጭበርበር ወንጀል ውስጥ የተሳተፉ ግለሰቦች እንዲሁም እነማን እንደሆኑ ካሁን በፊት መሰረት ሚዲያም ከዛሬ 7 ወር በፊት ለመንግስት ይፋ አድርጎ ነበር። መሰረት ሚዲያ የዘገበውን ወደ እናንተ እናደርሳለን። እጅግ በከፍተኛ ማጭበርበር ወንጀል ውስጥ የተሳተፉ 2 ግለሰቦች አሉ። ቢሆንም እነዚህ ግለሰቦች ደግሞ ማስታወቂያ በታዋቂ አርቲስቶችና በታዋቂ የሶሻል ሚዲያ ማህበራዊ ላይ የሚንቀሳቀሱ ግለሰቦችን በመጠቀም ፊንቴክ ኢንቨስትመንት ከፍተኛ የሆነ የማጭበርበር ወንጀሉን በሰፊው ተያይዞት ከርሟል። ቀደም ብለው ከታሰሩት እስረኞች መካከልም በርካቶች ቢኖሩም ሰለሞን ቦጋለ ደግሞ በዛሬው ዕለት መታሰሩ ተሰምቷል። የፊንቴክ ኢንቨስትመንት ስራ አስኪያጅም አቶ ዳንኤል ክስ ተመስርቶባቸዋል። ለመሆኑ መሰረት ሚዲያ ከዛሬ 7 ወር በፊት ምን ብሎ ነበረ? በሙሉ የምታደምጡት መረጃ ነው። በኢትዮጵያ በርካታ ዜጎች በኑሮ ውድነት መሰቃየታቸው ሳያንስ በፒራሚድ ስኪምና በአጭበርባሪዎች ገንዘባቸው እየተበላ ዓመታት ዘልቋል። ክቡራንና ክቡራት የቻናላችን ተከታዮች ዘሀበሻ ወይ በዕለቱ ወደ እናንተ መድረስ ያለበትን ጠቃሚ የሆነ መረጃ ይዞላችሁ ቀርቧል። እስከ መጨረሻው ድረስ ላይክና ሰብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ዝለቁ። ለዚህ ቻናል አዲስ ከሆናችሁ በድጋሚ እናስታውሳችሁ ላይክ እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉን። መልካም ቆይታ ተመኘን። በርካታ የኢትዮጵያ ዜጋዎች በፒራሚድ ስኪምና በተለያዩ ማጭበርበር ዘዴዎች የኑሮ ውድነቱ ሳያንስ ለበርካታ ዓመታት ያክል ገንዘባቸው በአጭበርባሪዎችና በሌቦች እየተበላም ዓመታትን ዘልቀዋል። በዚህ ጉዳይ መንግስት ከፍተኛ የሆነ ከለላና እንዲሁም ጥበቃ ማድረግ ሲገባው ዜጎቹን ችላ በማለት ለበርካታ ፒራሚድ ስኪም አጭበርባሪዎችና እንዲሁም እንደዚህ አይነት ህጋዊ የሆኑ ድርጅቶችን በማቋቋም ዘረፋ ሲያካሂዱ ዝም ብሎ ሲመለከት ለበርካታ ዓመት ያክል ቆይቷል። መሰረት ሚዲያ በዚህ በኩል እጅግ ከፍተኛ የሆነ ትግል ያደረገ ሲሆን በዚህም እጅግ የሆነ ከፍተኛ ምስጋና ይገባዋል። መሰረት ሚዲያ ከዛሬ 7 ወር በፊት በተለይ ፊንቴክ ኢንቨስትመንት በሚል ስያሜ በርካታ ሰዎችን ሲያጭበረብር እንደነበረና ህጋዊ ከለላን ተጠቅሞ የተለያዩ ማስታወቂያዎችን ሲያሰራ እንደነበረ መሰረት ሚዲያ ከዛሬ 7 ወር በፊት አጋልጦ ነበር። ዛሬ መሰረት ሚዲያ ያን ፖስቱን ዛሬ ላይ አደባባይ አውጥቶት መደማመጥ ጥሩ ነው ሲል ለመንግስት ያለውን ምስጋናም አቅርበዋል። ምን ይላል? በዝርዝር የምንመለከተው ይሆናል። መሰረት ሚዲያ ከሰሞኑ በሀገራችን ከፍተኛ የሚዲያ ሽፋን ካገኙና በርካታ ታዋቂ አርቲስቶችና ግለሰቦች ከተሳተፉበት ክንውን አንዱ የፊንቴክ ኢንቨስትመንት ጋዜጣዊ መግለጫዎች ናቸው። ተቋሙ በጋዜጣዊ መግለጫዎቹ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን ቢገልጽም ደንበኞች ግን ጉዳዩ ሌላ እንደሆነ በመናገር ለሚዲያችን የተጭበርብረናልና ተጉላላን አቤቱታ አቅርበዋል ይላል። እነዚህም በርካታ ቁጥር ያላቸው ደንበኞችን እንደሚሉት የመኪና አስመጪው ከ450 በላይ ከሆነ ሰው ከእያንዳንዱ 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገደማ ከተቀበለ በኋላ እያንገላታቸው ይገኛል ሲል በሳቱ ፖስቶ ነበር። ይህ ድርጅት የቢዋይዲ ሲግል ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩ በኋላ ቀሪውን ክፍያ በ5 ዓመት ያለ ወለድ በየወሩ መክፈል እንደሚቻል መግለጹም ሚዲያችን የተመለከታቸው የውል ሰነዶችና በተለያዩ ሚዲያዎች ያስነገራቸው ማስታወቂያዎቹ ያሳያሉ ይላል። ከጥቅምት 2017 ዓ.ም ጀምሮ 192 ለሚጠጉ ተመዝጋቢዎች ብቻ መኪናውን ሰጥቷል። ሆኖም ግን ሌሎችን ከተመዘገብንና የሚጠበቅብንን ክፍያ ከከፈልን ከ9 ወር በላይ ያለፈን ቢሆንም መኪናዎችን ሊያስረክቡን አልፈለጉም ወይንም አልቻሉም የሚሉ ደንበኞች በዚህም ምክንያት
መኪናችንን ስጡን ብለው ተሰብስበው ቦሌ ሜጋ ሱር ኮንስትራክሽን አጠገብ ከሚገኘው ቢሮአቸው ድረስ በተደጋጋሚ ሂደው ሲጠይቁ በተናጠል እንጂ በጋራ አናስተናግድም በማለት ሳይናገሩ ለረጅም ጊዜ መቅረታቸው ታውቋል። በቅርቡ ተመልሰን ሄደን ካላናገሩን ከቢሮ እንደማንወጣ ሲረዱና ግፊቱ ሲበዛባቸው ቀጠሮ ሰጥተውን በሌላ ቀን አናግረውናል። በቀጠሯችን ቀን ቀርበን በእኛ በኩል የሚጠበቅብንን ግዴታ በውላችን መሰረት እየተወጣን ስለሆነ እናም መኪናችን መረከብ የሚገባን ቀን ያለፈ በመሆኑ ስጡን ብለን የጠየቅናቸው ሲሆን ለጠየቅናቸው ጥያቄ በቂ ምላሽ መስጠት አልቻሉም። ይልቁንም አትሰባሰቡ፣ አደጋ ያጋጥማቸዋል በማለት አስፈራርተውናል ብለው ተናግረዋል። እነዚህ ደንበኞች ድርጅቱ እየሰራቸው ያሉ የማጭበርበር ስራዎች ናቸው ያሏቸውን ሲገልጹ ድርጅቱ ማጭበርበሩ የሚጀምረው ከማስታወቂያው ሲሆን ይሄም ግማሽ ክፍያው 950 ሺህ ብር ብቻ ነው እያሉ ቢያስተዋውቁም የታርጋና የኢንሹራንስ 130 ሺህ ብርና የተጨማሪ እሴት ታክስ 285 ሺህ ሲጨመር የመኪናው ጠቅላላ ዋጋ ከ1.35 ሚሊዮን ብር በላይ ነው። ለቫት ክፍያው ደረሰኝ አይሰጡም። ውል ስንፈራረም ውሉ ውስጥ በተካተተ አንቀጽ ላይ መኪናውን በውላችን መሰረት ሳያቀርቡ ቢቀሩ የመልካም አፈጻጸምን ዋስትናና ከፀሐይ ኢንሹራንስ አክሲዮን ማህበር በእያንዳንዳችን ስም ዋስትና ስለሚገባለን የከፈልነውን የብር መጠን 10% ተጨምሮ እንደሚሰጠን ተዋውለን የነበረ ቢሆንም ይኸው 9 ወር ሙሉ ኢንሹራንሱም የለም። የመኪናውም ነገር የውሃ ሽታ ሆነም። ፀሐይ ኢንሹራንስ አክሲዮን ማህበር ሄደን ስንጠይቅ የፋይናንስ አፈጻጸማቸውን አይተን ሪስክ ስላለው ውላችን አቋርጠናል በማለት አብራርተው ገልጸውልናል። ግንቦት 9 2017 ዓ.ም በተጻፈ ደብዳቤ እስከ ውል ቁጥር ከ193 እስከ 650 ድረስ ያላችሁ መኪናችሁን መጥቷል፣ በሳምንት ጊዜ ውስጥ እናስረክባቸዋለን በማለት ባሳወቁን መሰረት መጀመሪያ ከከፈልነው ከ950 ሺህ ብር በተጨማሪ የታርጋና የኢንሹራንስ 130 ሺህ ብር ተጨማሪ ሴት ታክስ 285 በአጠቃላይ እያንዳንዳቸው 415 ሺህ ብር እያንዳንዳችሁን እያስከፈልን ቢሆንም ምንም የገባ ሆነ የተረከብነው መኪና ሳይኖር 3 ወር ሞላን ሲሉ አስረድተዋል። የድርጅቱ ባለቤት ማንነት በተመለከተ ለማወቅ ባደረግነው ጥረት የሚታወቁ ባለቤቶች 2 ሲሆኑ አንደኛ አቶ ግርማይ ገብረ ማርያም የተባለው ሲሆኑ ከዚህ ቀደም በደቡብ አፍሪካ የዓለም ዋንጫ ሰዎችን እልካለሁ ብለው ገንዘቡን ይዘው ጠፍተዋል። በኢንተርፖል አማካኝነት ከጀርመን አገር የመጡ ግለሰብ መሆናቸው ታውቋል። እኛ እንዲህ አይነት ችግር ያለባቸው መሆኑን ብናውቅ አንመዘገብ ነበር። እስካሁን የሰጡት መኪና 192 ሆኖ እያለ በተለያየ ሚዲያ እየቀረቡ ከዚህ ቁጥር በላይ አስመጥተው እንዳስረከቡ ይገልጻሉ። አንድ ጊዜ 250 ሌላ ጊዜ 500 መኪኖችን ሰጥተናል በማለት ያወናብዳሉ። ነገር ግን ወረፋ ይዘን ቁጥር ተሰጥቶን ከምንጠባበቅ ሰዎች ውስጥ እስካሁን 192 ብቻ መኪኖች ማስረከባቸውን ራሳቸው አምነው ለእኛ ነግረውናል በማለት ደንበኞቹ ተናግረው ነበር። በቃ ገንዘባችን መልሱልን አንውጣ ስንላቸው ደግሞ ወዲያው መመለስ አይፈልጉም። አዲስ ሰው ሲመዘገብ ነው የምንመልስላቸው እንጂ ገንዘብ የለም በማለት የራሳቸውን ገንዘብ ለመውሰድ ከ1 ወር በላይ እያመላለሱ እያጉላሉን ይገኛሉ። ይህን ያህል ጊዜ አጉላልተውን ሲመለሱም መጀመሪያ የከፈልነውን ገንዘብ ብቻ ይመልሳሉ። ውሉ ላይ የተቀመጠው ቅጣት እንኳን አይሰጡም በማለት አንድ ደንበኛ ጉዳዩን አብራርተዋል። በዚህ ድርጅት ላይ አምባሳደር ተብለው የተሰየሙት ብዙ አርቲስቶችና ታዋቂ ግለሰቦችም ናቸው። ሚዲያችን እንደተመለከተው መንሱር ጀማል፣ ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔና ሌሎች ታዋቂ ግለሰቦች በዚህ መልኩ ድርጅቱን ለሕዝብ እያስተዋወቁ ይገኛሉ ሲል ዘግቦ ነበር። መሰረት ሚዲያም ታዋቂ ሰዎቹ ስንደውላቸው ስልክ አያነሱም፣ መልሰው ለመደወል ፈቃደኛ አይደሉም። አንዱ የብራንድ አምባሳደር ስልክ አንስቶ እኔ ምንም ማድረግ አልችልም፣ የኛን አምባሳደር መኪኖች በጭቅጭቅ ነው እየሰጡን በማለት ገልጸውልናል የሚሉ ተበዳዮች ናቸው። በዚህ ምክንያት የብዙ ሰው ሕይወት እየተበላሸ ይገኛል። የጣት ቀለበቱን ሽጦ የከፈለ አለ፣ የእናቱን ወርቅ የሸጠ አለ፣ ራይድ የሚሰራበትና ቤተሰቡ የሚያስተዳድርበት ቪትዝ ሽጦ የከፈለም አለም። በአጠቃላይ በዚህ ኑሮ ላይ ያለችን ትንሽ ነገር አስረክበን የከበደውና የተመሰቃቀለበት ህይወት እየመራን እንገኛለን። ከጥቅምት 2017 ጀምሮ 3 የስራ አስኪያጆች ተቀያይረዋል።
በተለይ ሚዲያችን የሚገኙ ጋዜጠኞች በተለይ የአብርሃም ግዛውና የእሱ የሚዘውራቸው ጋዜጠኞችና ሌሎች በገንዘብ በመያዝ መልካም ነገር ብቻ እንዲናገረው እያደረጉ ይገኛሉ ብለው የአበል ክፍያ ለሚዲያዎች የተከፈለበትን ዶክመንት ለሚዲያ ሰጥተዋል። ጉዳዩን ለተለያዩ የመንግስት ተቋማት ማለትም ለአዲስ አበባ መንገድና ትራንስፖርት ቢሮ፣ ለንግድና ቀጠናዊ ትስስር ቢሮ፣ የአስመጭነት ፈቃድ ለሚሰጡ ተቋማትና ሌሎች በዚህ ዘርፍ ለሚሰማሩ መስሪያ ቤቶች በዝርዝር ያመለከቱ ቢሆንም ምንም ጠብ የሚል መልስ እንዳልተሰጣቸው ታውቋል። ፊንቴክ ኢንቨስትመንት 200 ቢዋይዲ ሲግል እና 58 በድምሩ 258 የኤሌክትሪክ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት መጠናቀቁን የድርጅቱ የስራ ኃላፊዎች ከቀናት በፊት በስካይላይት ገልጸው ነበር። ሚዲያችን ድርጅቱን በዚህ ዙሪያም ለማናገር ቢሞክርም ምላሽ ማግኘት ግን አልተቻለም ሲል ነበር የዛሬ 7 ወር አካባቢ መሰረት ሚዲያ የዘገበው። ይህንን ተከትሎ በትናንትናው ዕለት በርካታ አርቲስቶች መታሰራቸው ዘሀበሻ ዘግቦ ነበር። ክቡራት በሰዓቱ የነበሩ መረጃዎች እነዚህ ናቸው። ከበርካታ አጭበርባሪ ድርጅቶች እንዲሁም ደግሞ አፕሊኬሽን አምጥተው እዚህ ጋር ዲፖዚት አድርጎ እያሉ በርካታ የማጭበርበር ስራ የሚሰሩ ሰዎችን አትመኗቸው። ሁሌም ቢሆን እንደዚህ ኢንቨስት አድርጉ የሚሏችሁን መርምራችሁ ትክክለኛነቱን ካረጋግጣችሁ በኋላ እንድትጠቀሙ በትህትና በቻናላችን ስም አሳስብናችሁ። ለነበረን ጊዜ ከልብ እናመሰግናለን። በያላችሁበት መልካም ጊዜ። ቻናሉን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካሙን ጊዜ ተመኘንላችሁ።